ጌታ አላህ እኛን አዞን ወይ አንድን ነገር አትቅረቡ ብሎ ከልክሎን ባዘዘው ወይ በከለከለን ነገር ኃጢአት ላይ መውደቃችንን ካመንን ለምን ብሎ የሚጠይቀን ማን ነው? ይሄው ጌታ ነው። ሊፈርድም ሊምረን ይችላል ይሄው ጌታ ነው። እኛም ተውበት ማድረግ ያለብን ወደዚህ ጌታ እንጂ ከሌላ አካል ጋር የሚያገናኝ ነገር አልመሲህ ኢሳ ስገዱ ብሎ አዞናል። ስለዚህ ባለመስገዳችን ለምን ሰላት ተዋችሁ ብሎ ሊከሰንም አይችልም። ቀድሞውንም አላዘዘንም። ወይም ዚና ሐራም ነው ራቁ ብሎ እኛ ላይ ህግ አውጥቷል ከልክሏል? አልከለከለም። ዝሙት ላይ የወደቀውን ባሪያውን ዝሙት ላይ የወደቀን የአላህ ባሪያ ነገ ለምን ሰራህ ብሎ ሊፈርድ አይችልም። ህጌን የታደረክ ማለት የሚችለው ጌታ አላህ። ስለሆነም ነገ የውል ቂያማ ወለነስአለነ الذين ارسل اليهم فلنسألن الذين ارسل اليهم ولنسألن المرسلين ወደ እነዚያ መልእክተኛ የተላከላቸውን ህዝቦች እንጠይቃለን እንዲሁም መልእክተኞቹ ይላል። መልእክተኛ የተላከላቸውን ህዝቦች አላህ ምን ብሎ ይጠይቃቸዋል? ማዛ አጀብቱሙል ሙርሰሊን። በተለያየ ዘመን በተለያየ ስፍራ መልእክተኛ ልከላችሁ ነበር፣ ምንን ምላሽ ሰጣችሁ? አላህ ነው የሚጠይቀው። ለምን መልእክተኛንም የላከው መጽሐፍትንም ያወረደው እሱ ነውና ህጌ የት አደረጋችሁ ብሎ እሱ ነው የሚጠይቀው። መልእክተኞቹንም እንደዚሁ የሰጣችሁ መጽሐፍ ምን አረጋችሁ እያወቀ ለተላካችሁት ማህበረሰብ በአግባብነት አስተላልፋችኋል? ምስክራችሁስ ምንድነው ይላል። ከሱ በላይ ምስክር የለም። ስለዚህ እኛ ነገ የምንጠየቀው ስለ ህጉ ጌታ አላህ ዘንድ ከሆነ ዛሬ ተውበት ማድረግ